ብጽፍ አንድ መጽሐፍ ትልቅ መጽሐፍ ይመጣ ስራ ነው ኢያፓ ይሰራው። ትውልድን የበላው ኢያፓ፣ አንድ ትውልድ የቀጠፈው ኢያፓ፣ አቋም የሌለው ኢያፓ፣ የከተማ ትግል ብሎ ብዙዎችን በየበሩ የደርግ ደጋፊዎች እንኳን ያልሆኑትን በየበሩ እየደፋ የብዙዎቹን ደም ከልብ አድርጎ ያም ሳያንስ አደግ ያልን ታሪክን እያወቅን ስንሄድ ደግሞ ከሻዕቢያና ከህወሓት ጋር እየሰራ ከኢዲዩ ጋር እየሰራ በሰሜኑ ጦርነት ሰራዊቱ እንዳይዋጋ ውስጥ ገብቶ ቅስቀሳ እያደረገ ለሻዕቢያ በር የከፈተ ለኤርትራ መገንጠል ትልቁ ለነሱ ትልቅ በርና እድል የሆነው ኢያፓ፣ ለኤርትራ መገንጠል ዋናውን ትልቁን ዋጋ የከፈለ ኢያፓ፣ ለህወሓት ደግሞ በኢትዮጵያ ላይ ተንሰራፍቶ ዘረኝነትን ዘርቶ ለህወሓት ትልቁን ሚና የተጫወተ ኢያፓ። ውድ ኢትዮጵያውያን ስሙ፣ ብዙዎቻችሁ በደርግ ሰዓት ታዳጊም ወጣትም የነበራችሁ ታውቃላችሁ፣ በአብዛኛው ታውቃላችሁ፣ የኢያፓን ክፉ ስራ ታውቃላችሁ ብዬ አስባለሁ። አንድ ትውልድ እንዲጠፋ ያደረገው ኢያፓ ነው።